ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረግኩ ቪዲዮን ስትጀምሩት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 29ን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በሁለቱም ክፍል ጽናት ኪራ ነበር ሲያዝናናን የነበረው ደስ የሚል ቅናት፣ ጸብ የሌለው ቅናት ጸብ የሌለው ቅናት። ጭራሽ የትናንቱ ደግሞ ይብሳል፣ መሀል ገብቶ ሲያቦካ ነበር። አይ ኪራስ በነገራችን ላይ ኪራ ሰክሮም ሲተውን ደስ ይለኛል፣ ተናዶም ሲተውን ደስ ይለኛል፣ ሲስቅም ደስ ይለኛል፣ ሁሉ ነገሩ ደስ ይለኛል። በቃ ጎበዝ አሪፍ ተዋናይ ነውና ፈታ ያረገን እያዝናናን ነበረ። በባለፈውም ክፍል እንግዲህ ወደኩ ብሎ እንደዛ ያዙ ይልቀቁኝ ብሎ ከቀጠሮ አስቀርቷት፣ በአሁኑም ክፍል ደግሞ ቢያስቀራት የሆነ የሚሰማ ስሜት ይኖራል ብሎ ስላሰበ ያሉበት ድረስ በመሄድ አዝናኝ የሆነ ስራዎች ሲሰራ አይተነዋል። ጽናት ምንም አትነቃም፣ በቃ ምንም ማለት ነው እንዴት እንደሚያደርግ አግባ እንፈልጋለን ባላላለም እኔ ውድድር ያልኩትን ኮሜንት ሳይ እንትን ቪዲዮውን ሳይው ማለት ነው። እንዲሁም ደግሞ የነኪያ ጉዳይም ትንሽ ኪያና ሄኖክ ይቀጥላሉ አይቀጥሉም የሚለውም ጥያቄ ውስጥ ነው። ምሩና ናሆምም ጠፍተው ነበረ። እንደሆነ ፈርቼ ነበር ሌላ ድራማ ደግሞ ሊገነጥሉ ነው ብዬ ተገናኝተዋል፣ መጥተዋል። ደስ የሚል ነገር ነበረው የነሱ ባልና ሚስቴው ተመካክሮ ተዋዶ ተስማምቶ ሲኖር የምናይበት ፓርት ነው የነሱ ፓርት። ምክንያቱም ብዙ ሴቶች በዚህ ሰዓት ባሎቻቸውን ለመርዳት እንዲሁም ደግሞ ባሎችም ደግሞ አትውጡ፣ ስራ አትስሩ፣ የኔ ኃላፊነት ነው የሚሉ ጥቂትም ቢሆኑ እንዳሉበት የሚያሳይ ነገር አለው። እስኪ ኮሜንታችሁን እያየን ደግሞ ሀሳብ እንጨምራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አትርሱ። በባለፈው ክፍል በኪራ ቅናት በሳቅ ሆዴ ታመመ አለች አንድ እህታችን። በጣም ሁላችንም ነን። አረ ዛሬ ኪራ በሳቅ ሞትኩኝ። እስኪ ኪራና ጺን የምትወዱ ዋው! ኪራ ቅናት ግን ደስ ሲል ፈታ ያደርጋል። አይ ኪራ ግን ጺን በጣም ነው የሚወዳት ደስ ሲል። ጽናት ታርግዝ። እውነት ነው፣ ይሄ የሁላችንም ሀሳብ ነው። እንዴ ካላቸው ተጋብተው ምሩና ናሆም እንኳን እኮ ወለዱ እኮ ሹሃዳ። እንደዛ መሆን የለበትም። ስለዚህ ያርግዝ ታርግዝ። የእርግዝና ስሜቱን ደግሞ አሳዩን። የጽናት አብሮ አደግ ደስ አላለኝም፣ ደስ አላለኝ። እውነት ነው። ምሩዬና ናሆም በጣም ንፍቅ ብለው ነበረ። እውነት ነው። ኪራ ሲቀና ለምንድን ነው ደስ የሚል? ዴቭና የፂና አባት አምጦልን እኮ እነሱ ነው። እነሱ ናፍቀውና እንደውም ወይ ትሂድ እሷ ወይ ደግሞ እነሱ ይንጡ። የምር ራኪስ የኪራ ስቃይ ቀርቶ እንዲህ አስቀን ማነው እንደኔ የኪራ ቅናት ለማየት የመጣው? ኪያ ግን ሄኖክን ትወደዋለች በጣም እንደውች ልምጥምጥ እንዴት እንዳናደደች ደሜን ያፈላችሁ ጭራሽ ነው። ያቺኛውማ ጠመደችው ካሁን በቃ መጠጥ ምናምን ሰጣችሁ። ከዛ እንግዲህ ድጋሚ ወደ ፍቅሯ ይመለሳል አይታወቅም። ወንድ ልጅ ሲቀና ደስ ይላል። የኪራ ቅናት ደግሞ ደስ ሲል ዘና ነው የሚያደርገው። እውነት ነው። ምሩ ስራ ጀመረች፣ በጣም ቆንጆ ሆነች። የሳቃችን ምንጭ በጣም ኪራ ፈታ ያደርጋል። አሁን ምሩዬ ስላየኋችሁ ደስ ብሎኛል፣ ናፍቃችሁኛል። ማን ነው እንደኔ በኪራ ቅናት ፈታ ያለ? አይ ኪራ አበደ እኮ በቅናት። ኧረ ጽናት ከቤኪ ጋር ያለውን ነገር ቀኔሽ። ኪራ በጣም ነው ዘና ያደረከን፣ እናመሰግናል። ኪራ ዛሬም ይድገመው። አረ ኪራ በባለፈው ክፍል ዛሬም በሳግ ሊገሊ ነው። ሁለቱንም ክፍል ነው እኔ ሙትት ነው ያልኩት። በቀጣይ ግን የሚደባደብ ነው የሚመስለኝ ኪራ ሳስበው። ምክንያቱም ሁለት ቀን እንግዲህ በዚህ አድርጎ አሳልፏል። ሶስተኛ ቀን ሲደገም እንደ አንድ ባል የሆነ ነገር ያደርጋል ብዬ ነው የማስበው። የበላይ ልጅ ከጽናት ትራቅ የምትሉ ኪራ በሳቅ ጽናት ቤኪ ጋር ልትሄድ ስትል እግሬን ራሴን አመመኝ። ወንድ ልጅ ሲቀና ደስ ይላል። ናሆም እና ምሩ እንኳን ደህና መጣችሁ። ወንድ ልጅ ሲቀና ደስ ይላል። እግዚአብሔር ይመስገን። አሜን በሉ አሜን። ምሩዬ እና ናሆም ስለመጣችሁ ደስ ብሎናል። እውነት ነው። አረ ጽናት ታይ ኪራን አታስከፊው። 10 ጊዜ ያየ ኪራን ቅናት ስለሆነ ነገር ሁሉም እግዚአብሔር ይመስገን። እንደ ኪራን የሞተ የናሆም አባት ትንሽ ላይ በጣም ነው የሚያስቀኝ። የናሆሚ አባት ትንሿ ላይ በጣም ነው የሚያስቀኝ። ወይ ትንሿ ላይ በጣም ቆዮ ካቆምኩት ምንም ደስ የሚል ነገር የለውም። ኧረ ጉድ ከለላችሁ ወይ! ኪራ መረጋጋት አለበት። ሚስቱ ለሱ ታማኝ ናት። ታማኝም ብትሆን ግን እንደ አንድ ወንድ ልጅ ተደጋጋሚ ሌላ ወንድ ስታገኝ ምን እንደሚሰማው ይሄ የሁላችንም ሀሳብ ነው።
ነብ እንትን ማይነው ቅዱስ እርጋታው በጣም ንቀት ነው። እኔ ፍቅር የማይዘኝ አይ ኪራ ነው እንደው እኔ አልችልም። ጽናት ኪራዬ ይመቻችሁ። ውይ የኪራ ቀናት አፍ አላስከድን አለ እኮ። አዲስ ስልክ ከዝቼ ደስ ብሎኛል። ያመኛል ወገቤን በጣም ፈጣሪ ይማርሽ በሉኝ። አሜን። እግዚአብሔር ይማርሽ የኔ ውድ። ስራ መስራት አይችልም ጽናት ኪራ ቀናት በጣም ያምራል። የምር እየሳቁ ነው ያየሁት። እኔ እሱ ፓርት ብቻ ነው ያዝናናኝ። ናሆም እና ምሩ በጣም ናፍቃችሁን ነበር። ዛሬ ስለመጣችሁ ደስ ብሎናል። ምሩና ናሆም ስለመጣችሁ ደስ ብሎናል። ወይ ኪራ በሳቄ ኪራ ቀናት ፈታ ነው የሚያደርገን። ምሩ የሰው ልጅ ለምናም ቢሆን ልጇን ታሳየን። ጽናት በንስር ሚዲያ በቆንጆ በራሷ ስራ መታለች። እየገባችሁ አበረታቷት። በጣም አሪፍ ስራ ነው። ኦኬ እሺ፣ እናየዋለን። የሳቃችን ምንጭ ኪራ መቼ ነው ግን የማይመለከተን? እና ተጻፉ ባካችሁ ፕሊስ። ኪራ በሳቅ ገደልከኝ ወይ ኪራ? አረ ጽናት ልጁ በቅናት ሞተ። ስርዓት ያሽ ኪራ ሆዴን አስካመምከኝ። ወላሂ በሳቅ ሞትኩኝ። ኧረ ቀጥልበት ፍቅር እንዲህ ነው። ያረ አሁን በሶስተኛውማ ዛሬማ በቦክስ ነው የሚለው። ታያላችሁ፣ ዝም ብላችሁ ጠብቁ። እንደውም እኮ በጣም ተለውጧል። ኪራ ተሻሽሏል እኮ ማለት በፊት በጣም ታውቃላችሁ፣ ሁሉ ነገር በግልፍ በልህ ነበረ የሚያስተናግደው። አሁን ግን ብስልና ብልህ እየሆነ ስለመጣ ነው እንደዚህ። ኧረ ጽናት ስርዓት ያዢ፣ ለትዳርሽ ክብር ይኖርሽ። እውነት ነው። አይ ተደጋጋሚ ሲሆን ይደብራል። ወይ ይዛው መሄድ ነው እንደ ማንኛውም ሰው፣ ወይ ደግሞ በቃ ቤት ውስጥ ምናምን እንደዚህ እንትን ማለት ነው እንጂ ሁልጊዜ ከውጭ የመጣን በሚል ሰበብ ትዳርን ሄዱ ተገቢና ትክክል አይደለም። እኔ በበኩሌ የራሴን ነው የምናገረው። ምሩና ናሆም እንኳን ደህና መጣችሁ። ሁሉም ሰው እንደዛ ነው። ባለፈው ክፍል ማን ነው እንደኔ በሳቄ ሞተ? ምን በባለፈው ብቻ በአሁን በሁለቱም ክፍል ሞትን። ውዶችዬ እንግዲህ ይሄ በዚህ በቀናት ኮሜንታችሁ ተመሳሳይ ስለሆነ ሁሉንም ማንበብ አይጠበቅብኝም እና ደግሞ ለቅዱስ ፍቅረኛ ስጡልን፣ ፍቅረኛ ስጡልን ወይ እችን የእንትናን እህት ስጡልን፣ ወይ ደግሞ እነዚህ አሁን ካሉት ውስጥ ስጡልን። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ ቁጥር እየተጫናችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ሌላ ደግሞ አዲስ ድራማ ተጀምሯል። ትናንትና ማታ ከቻልኩኝ እሱን ወደ እናንተ ለማምጣት እሞክራለሁኝ። ምክንያቱም አዲስም ስለሆነ አብረን ብናየው አሪፍ ይሆናል ብዬ ነው የማስበው። ወዳችኋለሁ። መልካም ጊዜ። ቻው ቻው።